ሰላም እንዴት ናችሁ? ዛሬ የምገኘው ሳር ቤት አደባባይ ላይ ነው። ሳር ቤት አደባባይ ላይ ምን አለ ለምትሉ ደንበኞች ካላችሁ ደግሞ ሳር ቤት አደባባይ ላይ ገስት ሃውስ ወይም ደግሞ ለሬንት ሃውስ ወይም ደግሞ ለመኖሪያ የሚሆን በጣም ቆንጆ የሆነ ቦታ ነው። እዚህ ቦታ ላይ መግዛት ትፈልጉ ደንበኞች ካላችሁ ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ ቤቶች አሉ። እንዲሁም ደግሞ ከ76 እስከ 151 ካሬ ስፋት ያላቸው በተለያዩ የስፋት መጠን ያላቸውን አፓርትመንቶችን ነው እየሸጥን የምንገኘው። እንዲሁም ደግሞ በከፈላችሁ ልክ እስከ 30% ቅናሾች አሉ። እነዚህና ሌሎች መረጃዎችን ይዤላችሁ እመጣለሁ። አብራችሁን ቆዩ። በነገራችን ላይ ቴምር ፕሮፐርቲ ሳር ቤት አደባባይ ላይ አዳምስ ሞል አጠገብ ማለትም መስቀለኛ ወይንም ደግሞ አደባባይ ላይ ለኢንቨስትመንት ሆነ ለመኖሪያ ተመራጭ የሆነ ቦታ ላይ አፓርትመንቶችን ለሽያጭ አውጥተናል። ይህም ማለት ባለ አንድ መኝታ 76 ካሬ ስፋት ያለውን አፓርትመንት በ6 ሚሊዮን 384 ሺህ ብር እየሸጥን እንገኛለን። ባለ ሁለት መኝታ ደግሞ 99 ካሬ ስፋት ያለውን አፓርትመንት በ8 ሚሊዮን 316 ሺህ ብር እየሸጥን እንገኛለን። እንዲሁም ደግሞ ባለ 3 መኝታ በ11 ሚሊዮን 256 ሺህ ብር እየሸጥን እንገኛለን። ይህ ደግሞ 134 ካሬ ስፋት ያለውን አፓርትመንት ማለት ነው። ይህ ቦታ ለገስት ሃውስ ወይም ደግሞ ለኪራይ ቀላል የማይባል ገቢ የሚያገኙበት ቦታ መሆኑና አብዛኞቹ አፓርትመንቶቻችን ደግሞ ተጨማሪ ሰራተኛ ክፍሎች መኖራቸው ተመራጭ ያደርጋቸዋል። በዋናነት ሳር ቤት አሁን ላይ የዲፕሎማቶች መኖሪያና ብዙ ኤምባሲዎች መቀመጫ መሆኗ ይታወቃል። ለአብነት ያህል ካናዳ ኤምባሲ፣ ቫቲካን ኤምባሲ፣ ኢንዶኔዥያ ኤምባሲ፣ ሱዳን ኤምባሲ እንዲሁም ሌሎች ኤምባሲዎች ያሉበት ቦታ መሆኑና ለአፍሪካ ህብረት ደግሞ በቅርብ ርቀት ላይ መገኘቷ ተመራጭ ያደርጋታል። እነዚህና ሌሎች መረጃዎችን ማግኘት ትፈልጉ ደንበኞች ካላችሁ ስክሪን ላይ ስልክ ቁጥሬን አስቀምጥላችኋለሁ። ዋትስአፕ፣ ቴሌግራም እንዲሁም ደግሞ ቫይበር ተጠቀማለሁኝ። ለቢሮና ለሳይት ጉብኝት በማስቀምጥላችሁ ስልክ መሰረት ሙሉ መረጃ ማግኘት ትችላላችሁ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ